አሁን አሜሪካ ካናዳ እና ደቡብ አፍሪካ አሁን ፕሮሰስ ላይ ነሽ መሄድ ፈልጋለሁ ደግሞ አሪፍ ቀን ይመጣሽ በዚህ ቤተሰብ በጊነስ ቡክ መመዝገብ አለበት እንዴት ምክንያቱም ዋናውን ቀብረው እንግዲህ ልጅ በማሳደጋቸው ትንሽ ቆይቶ ነብይ ወሳኝ ኩነት ባሏን በፉጨት ጠራው ዛሬ በቃ የመጨረሻ ብዬ መቀባት አለብኝ መሄድ አለብኝ ደግሞ ማግባት አለብኝ ብዬ ነው አላገባሽ አላገባው ልጥራው አለ ጥራው በኢየሱስ ደግሞ ታውቃለህ እኔ ባል ስጠራ ዝም ብሎ አይደለም የምጠራ ቦይዝን ነው የምጠራ አንተ ብጥርቅ ዝም ልበል ባክህ ዝም ልበል አያያዛቸው ራሱ ሊያገባት ነበር የሚመስለው ምድርስማ ሰማይስማ I love you so much አንቺ ዝም በስቲ ከዛለሽ እንዴት ነው አለም ምድር ይስማ ሰማይ ይስማ I love you too እናንተ ፍቅር እንደ ወስፋ እግዚአብሔር ሰው እኔ በጣም እኮ ነው የምወድ እኔ ራሴ 4 ዓመት ቢፈጅም አገባች የድላ ልጅ ነኝ ክፍለ ሀገር ነበርና ጓደኞቼ እና አረባ ምን አልጠቅም ምናም ይያሉ ተስፋ ስቆርጡ እኔ መስታወት እንደዛ አድርጌ እኔ ሐዋሪዩ ሰው ብላክ አሜሪካን ይመስላችኋል ሐዋሪዩ ነው ሰዎች የሚሉኝ ዋታምር ዋታፍር በጣም ቆንጆ ነኝ ሁሉ ዞራለሁ ሚያምር ባል አገባለሁ ያልኩ ነበር ተፈጸመ ሙሽራ የወይና አበባ እኛ ሙሽራ ኩርባቸው በእንግሌ አናግራቸው እንጂ እንግዲህ እናንተ ቤተራችሁ ከዚህ በኋላ እኔ I am beautiful I am successful I am shining I am blind ያንቺ ማንከሽከሻ የመሰልሽ ሴትዮ ወንድ ናት ሴት ናት እቺ ሴትዮ አሜሪካ ትገቢያለሽ የተባለችው እህቷም አልሄደችም እኔ ሙሽራ በላ አንቺ ነኝ ካራሜላ ላጆይ አሜሪካ ገብተሽ ያው እዝጋ በሴት ከዛ ዶላር ወደዛ ሻካ ትላለሽ ተፈጽሟል ሰው ይሄን ቅባት እየዞረ ይጠጣዋል ያው ስሚ ጌታ ለኔ እንደዚህ ያለው አንቺ በሰው የተጎዳ ሴት ነሽ ለኢትዮጵያም ለአፍሪካም እውነት ነው ባለማፍትህ ነሽ አሜን ውሸታ ማላቂሽም ወይዛ ሰፈር ውሸታ ነብይ ሄኖክ ማለት ነብይ ሆኖ ነው የተወለደው በቃ ሲወለድም ነብይ ነው ነብይ ነሽ ሀገርን ሼክ የሚያረቅባት አንቺ ላይ ወደቀ አለኝ እና ተወጫለሽ አለኝ ወጣው በቃ ሼክ አድርጌ ወጣው ተከታይ ዝም ብለሽ እግዚአብሔር የሚፈዘውን ሰው አይቀባም እግዚአብሔር በጥባጭ ስለዚህ በተለይ ጂፒኤስ ቤተክርስቲያን ስትመጡ በጥብጡ እቺኮ መቅሰፍት ነች ለከ አጀላሳ አላተ ተሳተ ታራተ ኦርኬስትራ እባክህ ሲስተር ነች ያዙልኝ ተነስቶባት ነው በሽታው ምን አይነት እሳት ነች ከበጠበጣችሁ ከነብይ ተሸክማችሁ ትሄዳላችሁ እንዴት አይነት ጉዶች ናችሁ እናንተ ተመልከ አንቺ ሊቀባ በቃ እንደዚህ አይነት ጣፋጭ አረቁ አሜን አሜን ምን ይለኛል መሰላችሁ አልቋል የሚል ጽሑፍ ከታች እንደ ማሽን እንዲህ ሲመጣ አልቋል አሜን አያችሁ እሱ ውስጥ ያለው ቅባት ልሪዝ ያረጋል ውስጥ ያለ እስከ ልሪዝ ድንጋይ ናሽ እንግሊዘኛ ምናምን ዱቄት ነሽ አውቃለሁ ለማንኛውም ግን ነበር ኤባር ግባብ ነው እስኪ ተባበሩኝ የእንግሊዘኛ ቆብ እንግባና የሰብሳቢ እንስጣት ቅባት ማለት ልክ እንደ ዋይፋ ነው አይታችኋል wait a minute ዋይፋ ዋይፋ ያለበት ስትሄዱ ኮኔክት ነው የሚያደርገው ስልካችሁ ከዋይፋ ቦታ ስትርቁ ደግሞ ይጠፋል እንደው ጉደኛ በጣም እንደው ምን አይነት ድልብ ማይም ነሽ አንቺ ኧረ በስመ አብ ኮሮና ገባ በዛው ቻሌንጅ ውስጥ ሆኜ ብዙ ነገሮችን እያለፍኩ ፋይናንስ አጠረኝና ከዛ የግድ ነብይ ሄኖክ ጋር መሄድ አለብኝ አባቴ ጋር አልኩ ግን ኮሮና መጣ ምንም ማረጋ ምን ለርሞን ፈልጋለሁ ብዙ ፕሮጀክቶች አሉብኝ ብዙ መርዳት ፈልጋለሁ አቤት
እንደው እንዲህ ስተሞን እንደው አንዳንድ ጊዜ ድህነት እንደው ሀብት ነው እውነት ነው። ይሄ የተአምራት ገንዘብ ይለቀቅ ብዬ ጸልዬ መጣሁ። 3 ወር ባልሞላ ጊዜ 1 ሚሊዮን ምናምን ተለቀቀልኝ። እድሜ ለነቢያት ቀደዳ ንግድ ባንክ መግለጫ አውጥቷል። በኩራት እኮ ነው የሚናገረው ወንበዴ ሌባ መሆኑን እኮ እውነት አያፍርም እኮ። ፔር ብለን ስናወራ የአካውንቲንግ ፕሮሰስ ሶ ሁሉ ጊዜ ምላሽ የምትጠብቁ ከሆነ ምን አስቀምጣችኋል? ምንም ያስቀምጣችሁት ነገር የለም። ለዛ ነው ብዙ ጊዜ ጸሎቶቻችሁ አይመለሱ። ቢኮዝ ጸሎቶቻችሁ የሚመለሱ የሚመስላችሁ ስትጸልዩ ስለሆነ። ጸሎት የሚመለሰው ዲፖዚት ላለው ሰው ነው። እኔ ሰው ልጅ እንደዚህ ያስባል ብዬ ማሰብ አልችልም። በፓስቡኬ ላይ ብር ዘሎ ይገባል ብሎ የሚያስብ ትልቅ ችግር ነው። ስንጸልይ አንድ ነገር እያደረገን ዲፖዚት እያደረገን ነው። ዲፖዚት አካውንታችን ውስጥ እያስቀመጥን ነው። በ21ኛው ሴንቸሪ እንዲህ አይነት አስተሳሰብ ብዙ አይጠበቅም። ባንክ ላይ የታችሁ ከሆነ ይሄ ቡክ ውስጥ 1000 ብር ቢኖራችሁ 2000 ብር ልታወጡ አትሄዱ። 2000 ብር ለማውጣት ከመሄዳችሁ በፊት 2000 ብር ዲፖዚት ማድረግ አለባችሁ። ጸሎታችሁ የማይመለሰው ለምን እንደሆነ ልንገር፣ ዲፖዚት ያደረጋችሁ ጸሎት የለም። የኢትዮጵያ ንግድ ባንክ በጸሎት ሂሳብ ላይ የሚጨመር ቁጥር የለም እና አሁን ንግድ ባንክ ላይ የጸሎት ዲፖዚት ማድረጊያ ወረቀት ያስቀምጣሉ ማለት ነው። ሰርተህ ለፍተህ ያገኘው ነገር በጸሎት እንዲበረክትልህ ማድረግ ትችላለህ፣ እንዳይባክንብህ እና ይሄ ከየትም ጋር ከፓስቡክ ጋር ከማንም ሊያገናኝ አቅም ያለው ሰው የለም። እኔ እናንተ መንፈሳዊ ዓለም ላይ ያለን ባላንስ የሚለያየው በአንድ ምክንያት ነው። እኛ ብዙ አስቀምጠናል። ኧረ በስመ አብ! ይሄ ከየት ነው የመጣው? አንቺ ያለፈው አመት አይ ቲንክ የዛሬ 6 ወር 4 ወር ሙሉ ተከታታይ ጾሜያለሁ። በቀን አንዴ እየበላሁ ለምን ይመስላል እንደዛ ማድረገው? ዲፖዚትን የጨመረ በጾመ ቢሆንማ ገንዘቡ ለማን እንደሚገባ ግልጽ ነው። ማቹራዲያስ ሬባሻካታ ምንኛ ነው ያሁኑ? የአፈር ገንፎ የመሰለች ሴትዮ ነብይ ስትሆን ታሪኳ ተቀየረ። ለካ እንዲህ ተለብሶ መተንበይ ይቻላል። ከአባቶቿ ተምራ መኪናና ብር እያደለች ነው። አንተም ጎዳና ላይ ነው የማይ ስንት ዓመት ነው የቆየው ጎዳና ላይ? ብዙ ዓመት 6 ዓመት። እኔን ወንድሜን እኔን መኪና አፈርልኝ ነው ይገኝ መቀር ነው። ኧረ እንደው እንዴት ያለሽ ጉደኛ ሰው ነሽ አንቺ! የሥራ የሆነ ኋላ ቶታሊ ፒካፕ የተከፈተ ነጭ መኪና በኢየሱስም በእጅ ላይ ገብቷል። የነብይት ቅባት ካንሰር፣ የልብ በሽታና ኤድስ ያለበትን ሰው ፈወሰ። ከዚህ በፊት ታውቀው ይሆናል አባቴ ታሞ ነበረ። ምንድን ነበር ያመ? የልብ ኬዝ፣ ብዙ በሽታ በቃ። ከዛ በስልክ ጸለይሽለት። ማክሰኞ ተጸልዮለት ሐሙስ መጣ። ሐሙስ ሲመጣ አባቴ 40 ኪሎ ነው። መድዬ ስትጨርስ ይሄ ያለው ይሄ ባዶ ነው እና ትንሽዬ አደረኩበት። ያንን 2 ሊትር ውሃ ላይ እያደረግን ነበር ምን ሰጠው። ከዛ ተፈወሰ። ከልብ በሽታ ተፈወሰ። ኤችአይቪም ነበር፣ ሁሉም ኤችአይቪም ነበረበት። በኬዝ ኤችአይቪ ምናምን በቃ። ነብይት ብርቄ ቸርቿ አላዋጣት መሰለኝ ደቡብ አፍሪካ ሄዳ የቲክቶክ ነብይ ሆናለች። አምሯ ትንሽ ተነክቷል። አምሯ ራቻ ካማቶ ባራጋዲያስ ኤሬቤሬዲያስ የምታረገው የምትናገረውን ነገር አታውቅም። በደም ሸራር በደም ተንጸባር እባክሽ። የጠጣችውን ዘይት ተራዋን እያጠጣች ነው። የተከፈተ እንደዚህ የተከፈተ የሞት ጉድጓድ የሞት አቹራ ማጋዲያ ሰብሮቼን በእንደገዲቦስ ሻካታሪባሳ እየተባባሰ በዚህ አይነት ተናቆርናታ በዚህ 15 ቀን ውስጥ እግዚአብሔር እንደዚህ አለ፣ እጅ በአፍ እስከምትጭና እባርካለሁ። ኧረ አፈርበኝ እንዴ! ተነስ፣ ኃይልን ባንተ ላስቀምጥ። ይሄ ሰው ትልቅ ነቢይ ሆኖ ይቀበል። ማን ነው የሚያግዘኝ? ከእጅ ኃይል ሲወጣ ነው የማየው። አንድ ሰው ከኃይል ምን ነው እኔስ ልጅህ አይደለሁ? ምን ነው እንደዚህ አይነት ጥበብ ነሳኸኝ? የመኖሪያ ፈቃድም ትሰጣለች። የእናንተ የሆነ ፓስፖርት ተለቀቀ፣ ወረቀታችሁ ተለቀቀ፣ መኖሪያ ፈቃድ ተለቀቀ። እንዲህ አይነት ሀሳብ የሚሳካ አይመስለኝም። ሲሳካም አይቻልም።